ከቤተ ክርስቲያን አፈር በእምነት ዘግኖ ለተቀባው ሁሉ ከህመሙ የሚድንበት መድኃኒት ይሁነው። በበዓልህ ቀን በቤተ ክርስቲያን ቆሞ የጸለየውን ጸሎቱን ሰማዋለሁ። ስምህን የጠራውን መታሰቢያህን ያደረገውን ዜና ገድልህን የጻፈ ያነበበ የሰማውን እስከ 15 ትውልድ ድረስ እምርልሃለሁ። በቤተ ክርስቲያንህ የተቀበረውን እምርልሃለሁ። ቤተ ክርስቲያን በስምህ ያነጸውን በሰማያት 12 የብርሃን አዳራሾችን አዘጋጅለታለሁ ብሎ ጌታችን ታላቅ ቃል ኪዳንን የሰጠው ከሰባቱ ዲያቆናት ውስጥ አለቃ ሆኖ የተሾመና የመጀመሪያው ሰማዕት የሆነ ሊቀ ዲያቆናት ወቀዳሜ ሰማዕት ቅዱስ እስጢፋኖስ ዛሬ መስከረም 15 ቀን የሥጋው ፍልሰት የተደረገበት ዓመታዊ መታሰቢያ በዓሉ ነው። ዳግመኛም እንደፈጠርኩህ ንጹሕ ሆነህ አግኝቼሃለሁና ክብርህ እንደ መጥምቀ መለኮት ቅዱስ ዮሐንስ ክብር ይሁንልህ ብሎ ጌታችን በዕረፍታቸው ጊዜ ታላቅ ቃል ኪዳንን የሰጣቸው ከጻድቁ ወዳጃቸው ከአባ ጽጌ ድንግል ጋር ሆነው እመቤታችንና ልጇን ጌታችን ኢየሱስ ክርስቶስን በጎ መዓዛ ባላቸው አበቦችና ፍሬዎች እየመሰለ የሚያመሰግነውን የማህሌተ ጽጌ ድርሰትን የደረሱት ገድለኛው ኢትዮጵያዊ ጻድቅ አቡነ ገብረ ማርያም ዘደብረ ሐንታ ዛሬ መስከረም 15 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቀዳሜ ሰማዕት ቅዱስ እስጢፋኖስና በአቡነ ገብረ ማርያም ዘደብረ ሐንታ ጸሎት ይማረን ይቆየን።